ሰላም ሰላም፣ እንዴት ናችሁ? ውድ ኢትዮጵያውያን በሀገር ውስጥም ከሀገርም ውጭ ያላችሁ እንዴት አላችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ምስክር እባላለሁ። ያው ምስክርን የምታውቋት በዶርቃ ሚዲያ ነው። ታሪኬን ሰምታችሁ እንደተማራችሁበት ብዙ ነገር ሰምቻለሁኝ፣ አንብቤያለሁኝ፣ በጣም ብዙ ነገር እና የተማረም ተምሮበታል። ያው አመሰግናለሁ ለሁሉም አስተያየት። አሁን በአዲስ በራሴ ልመጣ ነው፣ እንዳትለዩ፣ አበረታቱኝ። ከሜላት ጋርም ብዙ ስራዎችን እየሰራሁኝ ነው። በእሷ ሚዲያ የምትከታተሉ ሰዎች ታቆኛላችሁ። በዛም እየሰራሁ ነው። አዲስ የጀመርነው ድራማ አለ ደግሞ ክፍል 1 በእሷ የሚለቀቅ ከሆነ ክፍል 2 በእኔ ነው የሚለቀቀው። ያው ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እንዳይረሳ። በተረፈ ያው የማዳም ቅመም ማለቱን ትተን የራሳችን ቅመም በሚለው ነው የተስማማ ነው አይደል? አዎ። ስለዚህ የራሳችን ቅመም በጣም እየጣፈጥን እያሳመርን እዛ ያሳለፍናቸውን ነገሮች ሼር እናደርጋለን። ውጭ ያላችሁ የማዳም ቅመሞች፣ የራሳችሁ ቅመሞች እንደምትደሰቱብን ተስፋ እናደርጋለን እና ለሀገራችሁ በሰላም ያብቃችሁ። በጣም ነው የምንወዳችሁ። የምታሳልፉትን ነገር ሁሉ ስለምንረዳ እግዚአብሔር እመቤቴ ማርያም ያሰባችሁትን ሁሉ ሞልታ ለሀገራችሁ ታብቃችሁ። በጣም ነው የምንወዳችሁ። ጠንካሮች ናችሁ። እንደናንተ አይነት ቅን ልብ ያለው ሰው የለም። አሁንም እግዚአብሔር አይለያችሁ። በተረፈ እወዳችኋለሁ በጣም። ያው ተከታተሉን። ጥሩ ጥሩ ነገርን እናንተን የሚያስተምር የሚያጠነክር ስራን እየሰራን እናቀርብላችኋለን፣ የሚያዝናናም እና እግዚአብሔር ከእናንተ ጋር ይሁን። በቃ በአዲስ ስራ እንገናኛለን። ሰላም ቤተሰብ እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። የሜላት ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን። ዛሬ እንግዲህ ይሄ የምታዩት ቪዲዮ እንግዲህ ዛሬ የምንሰራው የምስክር ዩቲዩብ ነውና የኔ ቤተሰቦች አታሳፍሩኝ። መቼም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቷት ነው። በእኔ ላይ ድራማ እንደጀመር ታውቃላችሁ። ተከታታይ ድራማ ጀምረናል። ምክንያቱም የአረብ ሀገር ስቃይ ለሁሉም ሰው እንዲደርስ ብለን ጀምረነዋል። እናንተ ደግሞ አሪፍ ኮመንት እየሰጣችሁ ነው፣ እያበረታታችሁን ነው እና አሁን እንግዲህ ምንድን ነው የምናደርገው? ክፍል 1 በእኔ ተለቋል። ክፍል 2 በእሷ ነው የምታገኙት ማለት ነው። ምክንያቱም ይሄ ተከታታይ ድራማ ስለሆነ ዘለቄታ አለው ማለት ነው። ሙሉ የአረብ ሀገርን አንድ ሴት ተሰዳ ስትሄድ የ2 ዓመቱን ግዴታ ምን አድርገን እንደምንጨርሰው እሱን ነው የምንሰራው ማለት ነው። ስለዚህ በተከታታይ ድራማ እኔና ምስክር ነን ያለ ነው ማለት ነው። እንግዲህ ምስክር እንዳያችኋት ናት። እኔ ቲቪ ላይ ታችኋታል። ዝም ነው እንግዲህ ሹ ስላት እንግዲህ ልብስ ብለኛለች እንዳትለቋት እንግዲህ እና ለማንኛውም አያችኋታ እዚህ ጋር ትገለፈጣለች። ይዛኔ ግን ምናት ድራማው ላይ እና አሪፍ አኒቨርሰሪ ነው። ትንሽ ቆይታ እኮ ራሴ ላይ ፊት ጥልትን ነው ለጊዜው ነው አሁን ዝም ያለችው። ግን እና በርታቷ ውዶቼ በደንብ አድርጋችሁ በቃ የኔ ቤተሰቦች እኔን ሰብስክራይብ ያደርጋችሁ እሷም ሰብስክራይብ ያደርጋችሁ አበረታቷት። የእናንተው ናት። እኛ በራሳችን ካልተረዳዳን ማንም መጥቶኛል ሊረዳን አይችልም እና ነው። እናንተንም ደግሞ በስደት ያላችሁት እግዚአብሔር ለሀገራችሁ ያውቃችሁ። ስትመጡኛ ይሄው አለን አይደል እንዴ? እውነት ነው። ቤታችን ክፍት ነው። እውነት ነው። ቤታችን ክፍት ነው። እኔም አለው ምስክርም አለች። ባይዘው ዛሬ ምስክር የሄድኩበትን ታውቂዋለሽ? አዎ ነገርሽ ነበር። ያው ያሳለፍሽውን ባላውቅም እዛ ሄጄ እንግዲህ ለአንድ ለመዳም ቅመም በጣም ተቸግራ ነበረ። ለብዙ ጊዜ ተቸግራለሁ እንዲህ ላይ ለዛ ውዬ ነው የመጣሁት። ያን ነገር አስተካክዬ ለእሷ መረጃ ሰጥቼ ምን ብዬ ነው የመጣሁት። እንግዲህ ደግሞ ሌላ ቀን ማንቺም እንደዚህ ተሳካለሽ? ተሳካ። እግዚአብሔር ይመስገን። ልጅቷም ደስ ብሏታል። አግኝቻታለሁ። እንዲኬታታለሁ ደስ ብሏታል። ነው እናንተም እንደዚህ አይነት ነገር ካላችሁ ችግር የለውም። እኔና ምስክር አለ። ችግር የለም። ችግር የለም። አለን። ማንኛውም ሰዓት አለን። የሚጎል ነገር የለም። ማንኛውም ነገር የተቸገራችሁት ነገር ካለ ቤተሰብ ማንኛውም ቤተሰብ ታሞባችሁ መጠየቅ ከፈለጋችሁ ማንኛውም ነገር ካለ በእናንተ ድርድር የለም።
እኛ እንሄዳለን ማለት ነው። ደውሉልን፣ ችግር የለውም። እና እንግዲህ ምስክር ተይ እንጂ ተይ መዳም እኮ ነኝ። ايش فيك؟ ما في شيء ما في شيء. لا تتكلمين يا بنت الحلال. ما كلمتك. يا ويلي حظي. انت بتعرفين عربي؟ انا ما بعرف، انا بعرف انجليزي. لا تسمعون، هذه الشغالة مو مدام. يا شغالة ايش فيك؟ انت تحكي مدام هيك يعني مو حرام عليك؟ You know you speak English? لا حبيبتي منو speak I won't speak English. لا حبيبتي والله بحبك يا قلبي. أنا كمان. أنت كمان؟ أنا كمان بحبك يا قلبي. بس يا حبيبي. ما تحكي إنجليزي يا حبيبتي زين. أنا ما بعرف إنجليزي. أنت مدام؟ أنا ما بكلمك إنجليزي. لا ما بس عربي. لا. I will speak English. I never speak with you Arabic. You have to know this. والله هذه الشغالة ولا مدام اقسم بالله بتجنني. تشوفي والله تشوفي. والله لا تربي اسكتي بس، والله إذا مسكتك هذا شارك بطيش على اسكتي بس. لا أنا إثيوبي. لا You never touch me. You never. شغالة. نعم. يا شغالتو. تزارتكم بيارة ويارة بتترقين بزاف. سامي حبيبتي أنا مدام زين. أنتي مدام. أنا مدام. أنتي خدامة يعني أنا فوق أنتي تحت. يعني ما ترفي كشمك. انضمي. لا تفكري كذي. أنا إثيوبيا. I'm not down. I'm up. لا داون. No. داون. No. خلاص انضمي، هذه ايش فيها هذه من She's angry, so I never say nothing.